ብቻውን ነበር። እርሱ አፍቃሪና ልቡ መልካም ነበር። እርሱ መልካም ያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበርና። የሐዋርያት ሥራ 10:38 ኢየሱስ ብዙ በጎ ነገሮችን ለሰዎች እያደረገ ቢቆይም በመከራ የተሞላ ሕይወትን ነበር በምድር ላይ ያሳለፈው። በቸርነቱ ሁሉን ቢያደርግም ብቻውን ተትቶ ነበረ። ስለዚህም በመከራውና በስቃዩ ብቻውን ሆኖ ግፍና መከራን ተቀበለ። መጥመቂያውን ብቻዬን ረግጫለሁ፣ ከአሕዛብም አንድ ሰው ከኔ ጋር አልነበረም። በቁጣዬ የረገጥኋቸው፣ በመዓቴም ቀጠቀጥኋቸው፣ ደማቸውም በልብሴ ላይ ተረጭቷል፣ ልብሴንም ሁሉ አሳድፌአለሁ። ኢሳይያስ 63። ይህን እስኪባል ድረስ መከራውን ተቀበለ። በጌቴሰማኒ የአትክልት ስፍራ ወደ አብ አጥብቆ ሲጸልይ፣ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ብትፈቅድስ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ነገር ግን ወዳጆቹና ደቀ መዛሙርቱ እርሱ ነቅታችሁ ጠብቁ እያላቸው እነሱ ይተኙ ነበር። የተወደዳችሁ ወንድሞች ሆይ፣ ነፍሱ እስከ ሞት ድረስ እጅግ አዘነች። በዚህ ቆዩ፣ ከኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ፣ አባቴ ቢቻልስ ይህችን ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱም መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፍቃድህ ትሁን አለ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሦስተኛም ያንኑ ቃል ደግሞ ጸለየ። ከዚያ ወዲያ ደቀ መዛሙርቱ መጥቶ እንግዲህስ ተኙ ዕረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ ተላልፎ ይሰጣል አላቸው። 3 ጊዜ ወደ እነርሱ እየተመላለሰ እንዲተጉ ጠየቃቸው። ነገር ግን ከእርሱ ጋር ለአንዲት ሰዓት ያህል እንኳን መጠበቅ አልቻሉም። በተያዘ ጊዜ ደቀ መዛሙርቱ እያንዳንዳቸው ተበታተኑ። እርሱም እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም አላቸው። ተይዞ ሲጠየቅ እርሱ ለኃጥአንና ለደካሞች እንደተከላከለላቸው ሁሉ ለእርሱ ማንም አልተከላከለለትም፣ ማንም አልተከራከረለትም። ሲሰቀል መከራ ሲደርስበት ማንም ሊያጽናናው አልመጣም። በእርግጥም በሌሎች ስንሳደድና በሁሉም ስንጣል አሊያም ደግሞ በደቀ መዛሙርቶቻችን እንኳን ስንተው ሁሌም ብቻችንን እንደምንሆን ነው ከዚህ ከጌታችን ታሪክ የምንማረው።
ከመሰቀሉ በፊት መከራውን እየተቀበለ ብቻ ሳይሆን በሕይወቱም እያለ ብቻውን ይተውት ነበር። ለምሳሌ ያህል አንድ ጊዜ በቤተ መቅደስ ሳለ ለአይሁዳውያን ሥጋውና ደሙን እንደሚሰጣቸው ሲያስተምራቸው ብዙዎቹ ደቀ መዛሙርት ይህን ሊረዱ አልቻሉም። ስለዚህ ቅዱስ ዮሐንስ በወንጌሉ ላይ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ ደቀ መዛሙርቱ እናንተስ ደግሞ ልትሄዱ ትወዳላችሁን? አላቸው ሲል ጽፎልናል። አንድ ሰው ታላቅ እራት አድርጎ ብዙዎችን ጠራ። በእራትም ሰዓት የታደሙትን አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ። ሁላቸውም በአንድነት ያመካኙ ጀመር። የፊተኛው መሬት ገዝቻለሁ፣ ወጥቼም ላየው በግድ ያስፈልገኛል፣ ይቅር እንድትለኝ እለምንሃለሁ፣ አልመጣም አለው። ሌላውም 5 ጥማድ በሬዎች ገዝቻለሁ፣ ልፈትናቸው እሄዳለሁ፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም ሚስት አግብቻለሁ፣ ስለዚህ ልመጣ አልችልም አለው። ነገር ግን አንዱ መሬት ገዝቶ ሄዶ ለማየት ፈልጎ ሌላኛው 5 ጥማድ በሬዎች ገዝቶ ሊፈትን ስለሆነ ይቅርታ እንዲያደርግለት ጠየቀው። ኢየሱስም በምሳሌ ሲያስረዳ እናነበዋለን። ጠየቀው፣ ብቻውንም ነበር። ውድ ወንድሜ ሆይ በብቸኝነት ስለተተወ ጌታ ኢየሱስ ክርስቶስ ልነግርህ ጊዜ ያጥርብኛል። መጽሐፍ ቅዱስም ቢሆን የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ብርሃንም ወደ ጨለማ ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ዮሐንስ 3:19። ይህ ደግሞ ጥንትም ሆነ አሁንም ቢሆን ሲደረግ ቆይቷል። ጌታ ኢየሱስ ክርስቶስ በእርግጥም ብቻውን ነው። አንድም እንኳን ለጌታ ኢየሱስ ክርስቶስ የሚጨነቅ ሰው የለም። የማርታ እህት ማርያም እንዳደረገችው በእግሩ ስር የተቀመጠ፣ እንደ ዘብዴዎስ ልጅ እንደ ዮሐንስ በእቅፉ የተደገፈ፣ ወይም እንደ ኃጢአተኛዋ ሴት እግሩን የሚያጥብ ማንም የለም። ኢየሱስ ይህን የብዙዎችን ከእርሱ መራቅ አውቆ በግርምትም ተሞልቶ ይህንን ይጠይቃል። የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆን? ሉቃስ 1:8። አንተስ ጌታ ኢየሱስን ብቻውን ትተወዋለህ? አንቺስ ጌታ ኢየሱስን ብቻውን ትተይዋለሽ?